በጾመ ፍልሰታ ወይም በጾም ወራት መደረግ የማይገባቸው ነገሮች ለክርስቲያን ሁልጊዜም መደረግ የማይገባቸው ቢሆኑም በጾሙ ሰዓት ደግሞ አብልጠን የምንጠነቀቅባቸው ቢያንስ ከሰው መጠላላት፣ መሰዳደብ፣ መተማማት፣ ክፉ ነገር ማሰብ እነዚህ ነገሮች ሁሉ ያስጠይቃሉና የሱባኤ ሰዓት ስለሆነ ከነዚህ ልንጠነቀቅ ይገባል ማለት ነው። እንግዲህ ባልና ሚስት በአልጋ የማይገናኙባቸው ባልና ሚስት አንድ ስጋ ናቸው ሁለት አይደሉም ብሎ በቃሉ ኢየሱስ ክርስቶስ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ቢናገረውም እንኳን በዚች በጾም ወራት ግን ለየብቻቸው የሚሆኑበት በአልጋ የማይገናኙባት ወቅት ስለሆነች ይህንንም ተጠንቅቀን ልናሳልፈው ይገባል ማለት ነው። ከጾም ከጸሎት በስተቀር ከማስቀደስ ሰዓታት ከማስደረስ በስተቀር ዓለማዊ ነገር ዘፈን፣ ስካር፣ አብዝቶ መጠጣት፣ ሰርግ መደገስ፣ ጋብቻ መፈጸም እነዚህ ነገሮች በዚህ ጾም ወራት ወይም ደግሞ በፍልሰታ የማይገቡ ናቸውና ሁላችንም በቅድስት ቤተክርስቲያን ተገኝተን ማሳለፍ ይገባናል ማለት ነው። እንግዲህ በእኛ ስራ ሳይሆን በእኛ ንጽህና ሳይሆን እግዚአብሔር በፈቀደና በወደደ በእመቤታችን አማላጅነት በእመቤታችን ረዳትነት ይችን ዕለት የሰጠን አምላካችን ስሙ የተመሰገነ ይሁን። እንግዲህ እመቤታችን በዚች ጊዜ ሐዋርያትን የባረከችበት ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እነሱ ይችን 14 ቀን ጾመው እመቤታችንን ስጋ በማጣታቸው ተክዘው የነበሩ በዚህ ጾምና ሱባኤ ግን እመቤታችንን ጌታችን መድኃኒታችን ኢየሱስ ክርስቶስ እናቴን ስላጣችሁ አትዘኑ፣ እናቴን ላሳያችሁ እኔ አለሁላችሁ በማለት የእመቤታችንን ስጋ ከገነት ጽዮን ስር መልሶ አውርዶ እነሱ መቃብር ቆፍረው እንዲቀብሯት አደረገ። ግን የእናቱን ስጋ ወይም የእናቱን አስከሬን በምድር እንዳይተው እሱ በፊትም አስቀድሞ ተናግሮ ስለነበረ ወዲያውኑ በማግስቱ አርጋለች እመቤታችን። ስለዚህ ይሄንም ደግሞ ስታርግ ሐዋርያው ቶማስ አግኝቷታል። እሱ ሲያገኛት ደግሞ ለጊዜው በደመና ላይ ሲሄድ የነበረ ሊወድቅም ቃጣው ይላችሁ ወደ እሷ ቀርቦ እነሆ መግነዟን ሰጠችው፣ ይሄን ለሐዋርያት ለወንድሞቼ ይሄንን ስጣቸው፣ እኔም እንዳረኩ ንገራቸው ብላ ይሄንን ይዞ ወርዶ የእመቤታችን ነገር እንዴት ሆነ ብሎ ሲጠይቃቸው እነሱ ምንድነው ያሉት? እመቤታችንማ ትላንትና ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋዋን አስከሬኗን አምጥቶልን ቀበርናት አሉ። ይሄማ መልካም ነው፣ እኔ ደግሞ ስታረጋገኘኋት አለ። አረ እንዴት አድርጎ ብለው ደግሞ እንደገና ደንግጠው መቃብሯን ቢያዩ መቃብሯ ባዶ ሆኖ አገኙት። ያንን ግን ይሄውና ብሎ የሰጠችውን መግነዝ ለእያንዳንዳቸው እንዲካፈሉት አድርጓል። ዛሬ ካህናት ጠምጥመው የሚታዩትና ግማሾቹ በራሳቸው አስረውታል፣ ግማሻቸው ባንገታቸው አስረውታል። ዛሬ ለካህናት የተፈቀደው ጥምጥም የእመቤታችን የመግነዟ ምሳሌ ስለሆነ ይሄ በረከተ ስጋ በረከተ ነፍስ የሚያስገኝ ምልክት ሆኖ ይኖራል ማለት ነው። በፍልሰታ ጾም በረከት ለማግኘት ሁላችንም ከበረከቱ ተሳታፊ እንድንሆን የተባለውን ነገር መፈጸም ያስፈልጋል። መስማት ብቻ ሳይሆን መፈጸም ትልቁ ነገር ስለሆነ በጾም በርትተን በሱባኤ በርትተን በማስቀደስ ሰዓታት በማስደረስ ኪዳኑን በማስደረስ ተአምሯን በመስማት በረከተ ስጋ በረከተ ነፍስ እንድናገኝ እግዚአብሔር አምላካችን ይፍቀድልን። በያላችሁበት ሁላችሁም ይህን ስራ ለመስራት ለሁላችንም ያብቃን። መድኃኔዓለም ክርስቶስ እሱ ይርዳን።